እንግዲህ ፓስታ በአትክልታችን በዚህ መልኩ ሰርተን ጨርሰናል። ምሳ ሰዓት ደርሷል። እንግዲህ ልናቀራርብ ነው። ኢንዶሚ በአትክልት ስሩልኝ ነው የምትለው። ሶስ ምናምን የሚጨመርበትን አትፈልግም። እኔም በቃ ትናንትናና ዛሬ ኢንዶሚ በአትክልት ወይም ፓስታ በአትክልት አሰኛኝ ማለት ነው። ምሳ እየሰራሁ በመሀል ደግሞ መብራት ሳይሄድብኝ ቡና ልፍጭ ማለት ነው። እዚህ ለሽሮ ወጥም ትንሽ ለፓስታው ሶስ እየሰራሁ ነው። ቢስሚላሂ ራህማን ራሂም። እኔ ርቦኛል። ሰውየው ሱቅ ገብቶ ቀረ። ሳይድ አረና ቀርቧል። እኔ ርቦኛል። ቢስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። ሰላም ለሀገራችን ይሁን እያልኩ ዛሬም እንደተለመደው ቪዲዮን ይዤላችሁ መጥቻለሁ። ላይክ ሸር እያደረጋችሁ እስከ መጨረሻው አብራችሁ ይቆዩ። እንግዲህ ከገበያ መጥቼ መጀመሪያ ቢውናዬን ቆላ ቆላ አድርጌ እንደምታዩት፣ ከዛ ደግሞ ምሳ ወደ መስራት ልዞር ነው። እዚህ ያው ገና ሽንኩርቴን ጣድ አድርጌያለሁ ማለት ነው። እንግዲህ አብረን እንሰራለን። እና ዛሬ ገበያ ሂጄ ነበር እላችኋለሁኝ። ይህንን ፓስታ ገዛሁኝ ማለት ነው። አረብ ሀገር የምንሰራው ትዝ አለኝና እስኪ ዛሬ ልስራ ብዬ እዚህም እንደምታዩት ሽንኩርትም ድንችም ቲማቲሙንም ነጭ ሽንኩርቱንም ገዛዝቼ ያው ፍሪጅ አስገብቼው ነው ማለት ነው። ያልገዛሁት የለም። ጎመንም ገዝቻለሁ። እዚህም ያው ጥቅል ጎመን ገዝቼ ከትፌለት ነው እላችኋለሁ ሀባይቦቼ። እና እስኪ ሁሉንም ነገር ብቻ እናየዋለን። አሰራራችንንም አበላላችንንም ሁሉንም ነገር አይቀርም ማለት ነው። እና ያው ዛሬ ገበያ ዘልቄ ነበረ። ሽንኩርታችንን ጥዴን እዚህ እንግዲህ ቲማቲማችንን እየቀጠቀጥን ነው ማለት ነው። ያው ዛሬ ደግሞ የሆነ ፓስታ በአትክልት ልሰራ ያው እዚህ አዘጋጅቻለሁ ጥቅል ጎመን፣ እዛ ደግሞ ሽንኩርትና ካሮት አዘጋጅቻለሁ ከታትፌ ማለት ነው። እዚህ ደግሞ ወጥ ልሰራ ይሄው ቅጥቀጣ ይዣለሁ ላልችኋለሁኝ። አብረን እንበላለን። እንግዲህ እዚህ ለሽሮ ወጥም ትንሽ ለፓስታው ሶስ እየሰራሁ ነው። እኔ የፈለኩት ግን በአትክልት ነው። ባለቤቴ ደግሞ የፈለገው በስጎ ነው ማለት ነው። ያው ከዚህ ላይ ቀነስ አድርጌ እንግዲህ ለሱ የብቻ ደግሞ ሰራለሁኝ። እኔ ግን የፈለኩት በቃ አረብ ሀገር የተለመደ ያየሁትን ውል አለብኝ ማለት ነው። በቃ ትዝ ሲለኝ ያንን ነገርማ መስራት አለብኝ ብዬ ዛሬ እየሮጥኩ ወደ ገበያ እላችኋለሁኝ። ወጣችንን ሰርተን ጨርሰን ወደ አትክልታችን ዞረናል ማለት ነው። ይሄ እንኳን ብዙ አይልም፣ እንደው ትንሽ ጠበስ ጠበስ ነው፣ ብዙ መብሰል የለበትም። ከዛ ደግሞ ሌላ የሚቀረኝ ስራ አለ። ያው እንደ አይነት ነገር ስትሰሩ ብዙ ብረት ድስትና ብዙ ሰዓት ይወስድባችኋል። ግዴታ ደግሞ የሚያስፈልገንን ነገር በሰዓቱ መስራት አለብን ማለት ነው። ይኸው ጣዋይቱ አነስ ስላለችኝ መጥበሻዋ ወደ ብረት ድስት ገለበጥኩኝ፣ አልያዘችልኝም። ከዛ ያው ፓስታውን ደግሞ ለመቀላቀልም ስለማይመች እዚህ ላይ ልገልብጥና በዚህ ልስራ። ይቺ ትመቸኝ ነበረ፣ በጣም ምርጥ ናት፣ የአረብ ሀገር ጣዋ ማለት ነው። እና ያው በብረት ድስቱ ልሰራ ነው እላችኋለሁኝ። እዚህ ደግሞ ያው ሽሮዬ እየበሰለ ነው። ሽሮዬ ሰርቼ ጨርሻለሁ። አሁን የሚቀረኝ ፓስታዬን መቀቀል ነው። እስኪ ቀረብ አድርጉትና በደንብ ይታያቸው። እንግዲህ በአትክልት እንደዚህ ነው አረብ ሀገር ይሰራ ነበረ፣ ወይም ደግሞ ኢንዶሚ ማለት ነው። ኢንዶሚ በአትክልት የመዳሜ እናት በጣም ተወድ ነበርና እንደዚህ ኢንዶሚ በአትክልት ስሩልኝ ነው የምትለው። ሶስ ምናምን የሚጨመርበትን አትፈልግም። እኔም በቃ ትናንትናና ዛሬ ኢንዶሚ በአትክልት ወይም ፓስታ በአትክልት አሰኛኝ ማለት ነው። እና ያው እንደ አድርገን እንግዲህ ልንሰራ ነው እላችኋለሁኝ። እዚህ እንግዲህ ፓስታችንን እያበሰልን ነው። ስራችንን ጨራርሰን እንግዲህ ወደ ምሳ ልንሄድ ነው። እቃዬን ወደ ታች ላጓጉዝ ነው እላችኋለሁ። እንግዲህ ወደ ላይ ማምጣት መውሰድ ነው። ምሳ ምናምን ቡና ላዘገጃጅ ነው እላችኋለሁኝ። ይሰማችኋል ብዬ አስባለሁ። ያው አዛን እያሉ ነው። ዝሁር ደርሷል እኛም ጋር። እንግዲህ
ፓስታ በአትክልታችን በዚህ መልኩ ሰርተን ጨርሰናል። ምሳ ሰዓት ደርሷል። እንግዲህ ልናቀራርብ ነው። ሶላታችንን እንስገድና እላቸዋለሁኝ። በጣም ባይኔ ላይ ነው የሄደው፣ ለምን እንደሆነ አላውቅም። ትዝ አለኝ አጋጣሚ ማለት ነው። እና እስኪ ዛሬ በቃ መስራት አለብኝ ብዬ ሌላ ምንም ትዝ አላለኝም እላቸዋለሁኝ። ቤተሰብ እንግዲህ ምሳችን በዚህ መልኩ ቀርቧል። ሹሯችንም ቀርቧል። ልንበላ ነው። ሁለት አይነት ፓስታ እንግዲህ ባሉካው በቀይ ስር ያለ፣ እኔ ደግሞ በዚህ ማለት ነው። ለማንኛውም እንብላ። አንድ ሾካ አንድ ማንኪያ ቀርቧል ማለት ነው። እንግዲህ እኔ በሾካው ልነዲያው ነው እላቸዋለሁኝ። እንብላ ሀባይቢ እንግዲህ ቀርቧል። ቢልዓፊያ እያላችሁ ኮሜንት ላይ አብረን እንበላለን። ቢስሚላህ ራህማን ራሂም። እኔ ርቦኛል። ሰውየው ገብቶ ቀረ። ሰይድ ወረና ቀርቧል። እኔ ርቦኛል። ቢስሚላህ ሽሮውን ጀመርኩ መጀመሪያ ፓስታውን ሳልቀምሰው። ሀዋይብ እንግዲህ ምሳ በልተን ቡና ጠጥተን ጨራርሰን ወደ ሱቄ ገባ ብዬ ብቻዬን ቁጭ ብያለሁ። ባለቤትም እንግዲህ ለቅሶ ነበረ ለመድረስ ወደዛ ሄደ ማለት ነው። እኔም እንግዲህ ማታ የጣርኩትን ንፍሮ እያንቀራጨሁኝ የቡና ቁርስ ብዬ አቅርቤ ከዛ እንበላም ሲሉ እኔ ይዤ ገባሁ ወደ ሱቄ ማለት ነው። ሀባይቦቼ እንብላ እንግዲህ የባቄላ ንፍሮ እንዴት ነው አፈሰው ነው አሁንስ የወላችሁ ባቄላ ንፍሯችንን ማታ በልተን የተረፈው ደግሞ ለአሁን ተቀመጠላችኋለሁኝ እና ኑ እንብላ። መቼም ሆድ ማለት ነው 20 አይነት 30 አይነት ቢበላ በቃኛ አይልም። ሆድ እኮ በቃኛ አይልም ታውቃላችሁ። ሲያመን ነው የምንተወው እንጂ ማለት ነው። እና ምሳ በልተን አሁን እንግዲህ ደግሞ ሌላ ነገር ማለት ነው። እና ጠራራው ሙቀቱ ከባድ ነው። እንቅልፍም እያለ የነበረ አልተኛም ብዬ ባቄላን ይሻለሁ እላችኋለሁ። የሲሉኝ ከበት ወደፈ ሲሉኝ ነጻሁ ጎደልክም ሲሉኝ ሞልቼ አላህ ብዬ መሸፈንኩ